ሰላም በላት። እንዴት ሰላም በላት። ሰላም ችግር የለውም ወንድም። እሺ ሰላም በላት ችግር የለውም። ዋናው የተገናኛችሁት ተወሱን አትንካ። ቁጭ በላ ግባ ቁጭ ለጥለው ሰላም በይው። ሰላም በላት። ሰላም እንዴት ነው? ችግር የለውም አትፍራ። ምንም አትደብ። እሺ ማማዬ፣ ለማንኛውም እዚህ ታች ነው እንትን ያልኩትና ከክፍለ ሀገር ነው የመጣሁት ምግብ ምናምን ነገር ብሎኝ እንደዛ ነው። አትፍራ። በረዳህ እንዴ? ና እዚህ ጋር ገባ። ሽሮ እንዳመጣሽ እንዴ ነው በቃ ናይ ሽሮ አመጣች። ሶዋቺ በስማ ዲያሪ እንደዚህ የሚለው ምን አይነት ሰው ነው? እዚህ ጋር አድርጊልኝ። ደራርቢውና ና እዚህ ጋር ወረድና እዚህ ጋር ኧረ እሱ ጋር ነውር ነው ያባወራ ነው። እዚህ ጋር አድርጊልኝ በፌስታል ውስጥ ጨምሪልኝ ምግቡን። ናይ እዚህ ጋር እሱ ጋር እኔ ብቻዬን በልቼ አላውቅም። ላጉርስሽ ነው። አይ አይደለም። አይ እንዴ ማሳርገሽበት ቢሆን ነይ ማሳርገሽ እንዴ ቢኔ ታበላሽ ነው ነው ቻይ ወቀቢ ቁረሽ ምንም ችግር የለውም። እኔ ጎርሷለሁ የኛውን አንቺ ጉረሽ። ሰላም ውድ የቻናላችን ፋሚሊዎች እንዴት ናችሁ? ደህና ናቸው? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ፋሚሊዎቼ ተመልሼ ትመጣላችሁ በአዲስ ቻናል በአዲስ ቤት ወደ እናንተ መጥቻለሁኝ ማለት ነው። ፋሚሊዎቼ ይህ ቻናል ከዚህ ቀደም ፒን እያደረኩት ነበረ ቻናሌ ላይ ካያችሁት ምናልባት እና አንድ ሀሚሩ የሚባል ጓደኛ ያለ የእሱ ቻናል ነው እኔ የከፈትኩለት። ይህ ቻናል የከፈትኩበት ምክንያት ደግሞ ከዛ በፊት ብታጀራ ያለሁኝ በጣም የምወደው በጣም የማከብረው እና ደግሞ በጣም የሚያዝናናኝ እንዲሁም ብዙ የበጎ አድራጎት ስራዎችን አብረን የሰራን ጓደኛዬ ነው። ምናልባት ቪዲዮዎች ካያችሁ ከዛ በፊት እናት ጓዳ የሚል የሆነ የእርዳታ ማዕከል ከፍተን እዛ እየሰራ ነበር። እኔ ስመጣ እሱ ቀጠለ ማለት ነውና ይህ ጓደኛዬ ቻናል ከፍቼለታለሁኝ እና ሰብስክራይብ እያደረጋችሁ ስላላችሁ ከልብ አመሰግናለሁኝ። እንግዲህ ፋሚሊዎቼ ሀሚሩ ይባላል። ምናልባት ላስታውሳችሁና ከዚህ ቀደም ሃይሚ ፍራንክ አድርጌያታለሁ በዚህ ልጅ ማለት ነው እና እንዳውም ፌንት በልታብኝ ምናምን በጊዜው ብዙ ነገር እንደርሶ ነበረ። ግን ደግሞ አሁን እንደዛ አይነት ከባድ ፍራንክ ሳይሆን ቀለል ያለ የሚያዝናና እናንተ ኢንጆይ የምታደርጉበት ፍራንክ ነው ለመስራት ያሰብኩት ማለት ነው። ፋሚሊዎቻችን እንግዲህ ይህ ልጅ በጣም እንደሚያዝናናችሁ ፈታ እንደሚያደርጋችሁ 100% እርግጠኛ ነኝ። ሁላችሁ ይህንን ቻናል ስትጀምሩ ላይክ በማድረግ እንድትጀምሩ እፈልጋለሁ፣ ሞር ቫይራል እንዲሆንለት ማለት ነው። ሌላው ደግሞ ፋሚሊዎቻችን በዚህ ቪዲዮ ቢያንስ 20,000 ሰብስክራይብ ገብቶ ማየት ስለምፈልግ ሁላችሁም ይህንን ልጅ 20,000 ሰብስክራይብ እንድታስገቡት ፈልጋለሁ። አሁን እያወራሁኝ ቶሎ ብላችሁ ሰብስክራይብ፣ ከዛ ከሰብስክራይብ የደውል ምልክቷን ንኳት። ሁላችሁም ደግሞ ቪዲዮውን ስትጀምሩ ላይክ በማድረግ እንድትጀምሩ ትፈልጋለሁ ፋሚሊዎቼ። ዛሬ እንግዲህ ልጁ ልክ እንደመጣ ቀጥታ ወዴት ነው የምንሄደው? ወደ እኛ ጋር እንሄዳለን። እኔ አሁን ያለው እነ ማርክ ቤት ነው ልጁንም የጠራሁት። ልክ እንደመጣ ወደ ቤት እንሄድና ሩታዬን ፕራንክ እናደርጋታለን። በጣም የሚያዝናና በጣም የምትወዱት በጣም ሪላክስ የምታደርጉበት ፕራንክ ነው እና ይህን ሰብስክራይብ ብታደርጉት ሞር ትዝናኑበታላችሁ። ሁልጊዜ ስራ ከሰራችሁ በኋላ እርፍ ስትሉ የሚያዝናና ነገር ማየት ይናፍቃል እና ሁላችሁም ሰብስክራይብ አድርጉት እና ፋሚሊዎቼ ቁጭ ስትሉ ስራ ሰርታችሁ ምን ብላችሁ ስትጨርሱ የሚያዝናና ቪዲዮ ማየት የመሰለ ነገር የለምና ልጁ የምሬን ስነግራችሁ እግዚአብሔር ነው ብላችሁ እኔ ልክ ሳይው ራሱ የሚያዝናና ልጅ ነውና የሚሰራቸው ስራዎች ከዛ በፊት አብረን ያሳለፍናቸው ነገሮች ምናምን ስላሉ በጣም ኢንጆይ ማድረግበት ልጅ ነው። እናንተም ትዝናኑበታላችሁ። ስለዚህ ሁላችሁ ሰብስክራይብ ማድረጋችሁን እንዳትረሱ ብዬ ሳልጨርስ ልጁም መጥቷል። ቆየ ጠዋት ነው ከቡታጀራ ከመጣ እና ሱቅ ወጥቶ ነበር። ለዛ ነው እነ ማርክ ግቢ ነው ያለ ነው። ሀሚሩ እንዴት ነው? አማን ነው። በደጋሚ ሰላም ነው እና ያልኳችሁ ልጅ ይኸውና ስታየት ዱርዬ ይመስላል፣ ግን ጨዋ ልጅ ነው። ብዙ ጊዜ የበጎ አድራጎት ላይ ቡታጀራ ከተማ ውስጥ ይሳተፋልና አሁንም
እናት ጓዳ የሚለውን ግሩፕ ዋና ኃላፊ ሆነ ያቋቋመው ሀሚሩ ነውና ሌላው ደግሞ የሰው ልጅ ብዙ አይነት እውቀት አለው። በሌላኛው በኩል ደግሞ ምርጥ የሚያዝናኑ አክቲንጎችን ይሰራል እና እስኪ ዛሬ በአንተ ቤት ነው ያለሁት፣ ያንተ ቻናል ነው እና ሰላም ትላቸዋለህ። ከዚህ በኋላ ደግሞ ምርጥ ቪዲዮ እንደምትሰራላቸው ሁሉንም ነገር ትነግራቸዋለህ። ምርጥ ቪዲዮ ደግሞ የሚጀምረው ከዛሬ ከኛ ቤት ነው ማለት ነው። ከዛ እያለን እንቀጥላለን። ከፈለክ እዚህ አዲስ አበባ ያሉ ዩቲዩበሮች ጋር እየዞርክ ምርጥ ቪዲዮዎችን እንሰራለን ማለት ነው። እንችላለን። ሰላም በላቸው። ሰላም ውድ የተከበራችሁ የእኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል። እንግዲህ እንዳለው አብሪሽ ቀጣይ አሪፍ ቪዲዮዎችን ለመስራት ዝግጁ ነኝ። እንኳን ደህና መጣህ ግን ወደ አዲስ አበባ። እንኳን ደህና ቆየኝ አባቴ። እና ፋሚሊዎቼ ያው ለመጀመሪያ ጊዜ ሲሆን ቻናል ላይ ትንሽ ለመናገር ምናምን ይከብደናል እና ፋሚሊዎቻችን አሁን ቀጥታ ወደ ቤት ነው የምንሄደው። እንግዲህ ሀሚሩ ዛሬ ሌላ ነገር አድርገን እንደባለፈው እንደ ሀይሚ ማስደንቀጥ አይቻልም። እሺ ሩታ ስለምትደነግጥ ቶሎ ምንድነው በቃ ኦዲየንሱ የሚያዝናና ነገር፣ ሩታን ማይጎዳ ነገር ማለት ነው። ስለዚህ ፋሚሊዎቻችን ሁላችሁም እንግዲህ ሀሚሩን ሰብስክራይብ ማድረግ እንዳትረሱ። በጣም ደግሞ እንወዳችኋለን፣ እናከብራችኋለን። ሁላችሁም ከኛ ጋር ሁኑ። ይህንን ቪዲዮ እስከ መጨረሻው ማየታችሁን እንዳትረሱ እላለሁኝ እና ሀሳቡ ምንድነው ቀጥታ ሩታ ጋር ይዤው እሄዳለሁኝ። ሀሚሩን አታውቀውም ሩታ። ምናልባት ቪዲዮ ላይ አይታውም ልታየውም ትችላለች። ብዙ ጊዜ እንደዚህ ትኩረት አድርጋ ስለማታይ ምንድነው የምናደርገው ፋሚሊዎቻችን፣ ልክ እኛ ቤት ይዞ ይሄድና እንግዲህ ርቦት ነው ምግብ ያስፈልገዋልና አሁን ነው ገና ይዞ የመጣሁት ወይንም ያመዋል የሆነ ነገር ብቻ ብያት አስገባዋለሁኝ ማለት ነው። ቤት ገብቶ ቁጭ እንዳለ እኔ መጣሁ ብያት ትቼ እወጣለሁኝ። ከዛ እሱ አንዳንድ የሚሰራቸው ነገሮች አሉ፣ በዛ እናንተ ትዝናናላችሁ። ሩታ ግን የሚያስደነግጥ አይደለም። ስለዚህ ፋሚሊዎቻችን ሁላችሁም አብራችሁን ቆዩ። በጣም እንወዳቸዋለን፣ እናከብራቸዋለን። መልካም ቆይታ ፋሚሊዎቼ። እንግዲህ ተዘጋጅተን ፏድም ብለን እብዱን የሚዘነው መተናል ፋሚሊዎቻችን። አልጀመርንም እኮ ገና ኮፍያው እንዴት እንደምታደርገው ላሳይ ፋሚሊዎች። ዛሬ ቀኑ የእናንተ ነው፣ ስትዝናኑ መዋላችሁ ነው። በቃ ይሄ እንደዚህ ይዘው ነው እና ፋሚሊዎቼ ባላገር ሆኖ የሚያመው ሰው አድርጌ ነው ማስገባው። እንግዲህ ራሱ እያስደነገጠኝ ነው። አሁን ቀጥታ በር እናንኳኳለን። ሩታዬን ምሳ ምናምን ምግብ አቅርቢለት ነው ምላት። እስኪ እንሂድ፣ ተከታተል። ግን አምኑ ይኸውልህ እያስደነገጥከኝ ነው ለእኔ ለራሴ ደግሞ ማለት ነው ፋሚሊዎቼ መሸና አርፍደን መጣን ማለት ነው። ቀን እንትን ያለውን ቪዲዮ መግቢያ ሰርተን ያው ማታ ነው የምንመጣው እና መንገድ ተዘጋግቶ ስለነበረ ነው ፋሚሊዎቻችን። የኔ ፍቅር እንዴት ነሽ? አለሽልኝ? ሰላም ደህና ነሽ? ዛሬ አንድ እንግዳ ይዤልሽ መጣሁ። ና ግባ። አትፈር፣ ችግር የለም። ሰላም በላት። እንዴት ነሽ? ሰላም በላት። ችግር የለውም። ሰላም በላት፣ ችግር የለውም። የተገናኛችሁት እሱን አትንካ። ቁጭ በላ ግባ። ቁጭ ለጥለው ሰላም በይው። ሰላም በላት። ሰላም እንዴት ነው? ችግር የለውም። አትፍራ፣ ምንም አትደብ። ማማዬ ለማንኛውም እዚህ ታች ነው እንትን ያልኩትና ከክፍለ ሀገር ነው የመጣሁት ምግብ ምናምን ነገር ብሎኝ እንደዛ ነው። አትፍራ። በረዳ እንዴ? ና እዚህ ጋር እሱ ጋር ነው እዛኛው ላይ እንትኑ ሶፋው ላይ እዚህ ጋር በቃ ቆይ እሱን አትነካካ። እንትን ማማዬ አይ ምን ነው እንዴት እኮ እሺ፣ አሁን ምን ማለት ምን ምግብ ልስጣት ወይስ ምን?
ቁጭ በይ እና ምግብ ነው የሚፈልገው ማማዬ። እሺ ተረጋጋሽ። ተረጋጋሽ። እዚህ ላይ ማን ላይ ትቀመጣለህ? ውዬኔ ነው በቃ እስኪ ነይ ጋር ፈርተሽ ነው ማማዬ አይደል? ፈራሽ? እና የቱ ጋር ተገናኛችሁት? እቤታችን ያገኘሁት እንትን ቪዲዮውንም እየቀረጽኩ ያለሁት እርዳታ ምናምን እንዲደረግለት ስለፈለኩ ነው። እና አሁን እንደዚህ መንገድ ላይ ነው ማድረው፣ ትቦ ውስጥ ነው ማድረው ምናምን ሲለኝ እዚህ ጋር እናደርጋለን። ችግር የለም ሚዲያ ላይ እርዳታ እንዲደረግለት ፈልጌ ነው። ምንም ችግር የለም። እዚህ ጋር አልጋ ልብስ በቃ እዚህ ጋር ችግር የለም። ኧረ ቆይ ቆይ ተነስ ና አታስቸግር። እሺ አባ እሺ አላስቸግርም። አያስቸግርም። ጨዋ ነው ደግሞ ጨዋ ነው። አዎ ግን ትንሽ እሺ ለዛ ነው እና አይባልም እንዴ ነው ምንም እኮ አላልኩኝም። ያው ግን አንቺ አይባልም። አያስቸግርም 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 ማለት አያስቸግርም። ኧረ አያስቸግርም። ያስቸግራል ነው አያስቸግርም አያስቸግርም አያስቸግርም። እንዴት ነሽ? እንዴት ነሽ? አያስቸግርም አያስቸግርም። ምንም አያስቸግርም። አትብሪ ማማዬ። ምንም በቃ ምግብ አቅርቢለት። እኔ ደካክሞኛል፣ ተኛ ነው። ትንሽ ምግብ በልቶ ምናምን ይሄድ። ስጋ አለ ስጋ አለ አይጠፋም። ምን አለ ምግብ አለ ምግብ አለ። ግን አንተ የት ነው የምተኛው? እንዴት ገብቼ ተኛ፣ ደክሞኛል ማማዬ። ከስራ እኮ ነው ያልኩት። እና በቃ ምግብ አቅርቢለት ይብላና ማለት ነው። ለፋሚሊዎች እርዳታ እንዲደረግለት አንዳንድ ነገሮች እንትን ይባላል እና አውራና ከዛ ምግብ አንድ ላይ እንበላለን። ምን ያስቸግር መስሎሽ ነው? ያስቸግራል እንዴ? ኧረ አያስቸግርም። ምግብ ካለ አያስቸግርም። ምግብ ስጋ አያስቸግርም። ስጋ ካለ አያስቸግርም። አትብሪ እንዴ ነው ነው ሻም ላይ ኧረ አያስቸግርም። ይላ አያስቸግርም። ኧረ አያስቸግርም። እንዴ ማማ አያስቸግርም። ያናል ፈርተሽ ነው? አይ አይደለም ሞኝ ነው። ኧረ አያስቸግርም። እዚህ ላይ ቁጭ ነኝ ማትጨናነቅ እዚህ ላይ ብቻ ካልተያያችሁ እዚህ ላይ ብቻ እኔ አያስቸግርም። ነይ እዚህ ላይ። አይ እሱ ይሄ ጠረጴዛ ነው ወንበር አይደለም። ወደዛ ጋር ይሄ እንደዚህ አይደለም አይደለም። ወይኔ ጉዴ በቃ ተው፣ ችግር የለውም ማማዬ። ተው አታስቸግር። እሺ አያስቸግርም። ሊያዩ ነው ቤቱ ሊያዩ ነው። አያስቸግርም ማለት ነው። እሺ እና ወጣ ማማዬ። እንዴ ማማ ደግሞ ምንድን ነው? አይ ምንም አይደለም እኮ አልኩሽ አይደል እንዴ? ኧረ አያስቸግርም። አያስቸግርም። ሰው እኮ ነው የምትፈሪው። ምን ችግር አይቻልም። እሺ እቃ አይነካም። እሺ አይነካም። እሺ ምንም አይነት የሚያስቸግር መስሎኝ እኮ እቃ አይነካም። አመጣው ነው እንዴ? የት ነሽ? አየትም እሺ ኧረ አያስቸግርም በላት እንዴ። ምን ነው አንቺ? አሃ ማማዬ ነው እንደዚህ ደረሰ የሰው መጥቶ ምግብ አብረን እንስጠው። ከዛ ይታጠብና ከዛ እሺ ከዛ ጠይቀንለት ከዛ ይሄዳል። ምንም እንደማይል ማውቅ አያስቸግርም። ወይ አያስቸግርም። 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 ተጫዋች ኧረ አያስቸግርም። እሄዳለሁ። ችግር የለውም። አያስቸግርም። እዚህ ነው የምተኛው። ቆይ አይደለም እዚህ ጋር ና ወንድም አይደለም። ችግር የለም። ሶፋ ላይ ካስቸግረሽ ይሄንን መውሰድ ነው። እሺ ይሄን ከወሰድሽበት ምንም ነገር አይደለም። አያስቸግርም። ማማ ምንም አይደለም። በቃ ነው አያስቸግርም። እስኪ እንዴ ማማ አያስቸግርም በላት። ይሄን ነው የበራቸው። አያስቸግርም በላት። ይሄው ቁጭ በይ በቃ አያስቸግርም። ቁጭ በል እሺ። አትንቀሳቀስ። እሺ ወንድም እሺ አትንቀሳቀስ። እሺ አንድ ላይ ምን አያስቸግርም በላት። እዚህ ጋር ተው አታርፈን። ምን ልታወጣ ነው? እዚህ ጋር አያስቸግርም በላት ብዬ። እሺ ተው ችግር የለውም በቃ እሺ።
ምግብ አቅርቢለት። እሺ አይ በቃ እሱ ምግብ አቅርቢለት ስለሌላ አቅርቢለት። ኧረ አትሂጂ፣ የትም አያስፈልግም። የትም አትሂጂ፣ አያስፈልግም። ምንድን ነው? አያስፈልግም እኮ መሄድ የለባትም። አትሂጂ እንትን አትሂጂ ነውስ አትሂጂ አልኩህ። አትሂጂ አልኩህ። ምን አለችኝ? ቅድም ጠረጴዛ ነው ያለችኝ። አያስቅም። አትጫወቺም። ምግብ አምጪ። አትጨናነቂ። ምግብ አምጪ እንዴ ማማ፣ አንቺ እኮ ከሱ ባሽ ምግብ አምጪለት እርቦታል ልጁ። እንዴ ምን ሆና ነው? ሞኝ ነች እንዴ? እንትን እየቀለደብሽ እኮ ነው። ሞኝ ናት ብዬሽ ነው። ተጫዋች አንዴ ያረ እኔ አላስቸግርም። ምንም አላስቸግርም። ምንም አይልም እኮ አንቺ ዝም ብለሽ የምታካብ ምግብ ሽሮ አድርጊልኝ። ስጋም አልፈልግም። እንደውም ሽሮ ያው ጾም ነው ሽሮ አድርጊው። ሽሮ ከሌለ ጎመንም አድርጊ። ችግር የለም። ግን ስጋ ቢሆን አሪፍ ነው። ስጋ ይሻላል እኮ ከምግቡ። ስጋ ይሻላል። ቶሎ በይ። ስጋ ቢሆን አሪፍ ነው። ቶሎቲም ታዲያ ስጋም ከሌለ ችግር የለውም። አምጪው። ምስሩ ነው ሽሮም ይሁን ምንም ችግር የለውም። ሽሮም ቢሆን ምንም ችግር የለውም። ሽሮም ይሁን አትጨናነቂ። ሽሮም ቢሆን ምንም ችግር የለም። ሽሮ እንዳመጣሽ ሽሮ አመጣች። ሰዋች በስማ ደስ የሚለው ምን አይነት ሰው እዚህ ጋር አድርጊልኝ። ደራርቢውና ና እዚህ ጋር ወረድ። ና እዚህ ጋር ኧረ እሱ ጋር ነውር ነው። ያባወራ ነው። እዚህ ጋር አድርጊልኝ በፌስታል ውስጥ ጨምሪልኝ ምግቡን። እኔ ብቻዬን በልቼ አላውቅም። ና እዚህ ጋር በፌስታል አድርጊው አልኩሽ። ና እዚህ ጋር ውረድ እና ብላ ካልሽሽ እንደዚህ አትሁኝ። በፌስታል አድርጊልኝ። ነይስ ነይ ላጉርስሽ ነው። አይደለም እንዴ ማሳረሽበት ቢሆን ነይ ማሳረሽ እንዴ ነይ ከበላሽ ነው ምንም ችግር የለውም። እኔ ጎርሷለሁ። የእኛውን አንቺ ጉረሻ ምንም እኮ ችግር የለውም። እሺ ምንድን ነው ማማ? ምን እየበላሽ ነው? ከእሱ ጋር ብቻ ፍራንክ ነው ማማ ታሚሩ ሰው ወግዳቤ ቆይ ደንግጣለች ልጅቷ። ማማ ነይ ፍራንክ ነው
ክፈችን። የምር ክፈችን። ፕራንክ ነው። የምር ፕራንክ ነው። ተነጋግረን ነው ከልጁ ጋር ነው። ፕራንክ ነው። በዛው ነው ይበላል። የእውነት ጌታን ፕራንክ ነው። ማማ ምን ሆነሻል? እሺ አንዴ ብቻ ክፈችና ልንገርሽ። አታድንግጣሽ። ምንም አልላት ማሉ ናቢሩ በቃሽ። አታድንግጥ። ምንድነው ነው የሚለው ማማ ነይ ነይ እኮ ያለው አታድንግጥ። ማማ ነይ ኖርማል ጓደኛችን ኖርማል ምን እናናግራት አደ እየፈራች ነው። ወደ ነው እየፈራች አለቀሰች። አይታለ ሰላም ብላ እንጂ አትቀሙ። እሺ ሀሚሩ ይባላል። በተፈታ ታወቀ የምር በተፈታ ታወቀ የምታጀራ ልጅ ነው። ሰላም ነው እርቲ እኔና በቃ ምን ያስፈራል እንደዛ አሁን ማለት ነው። ማማ ደግሞ ልታረቅሽ ነው። መድኃኒያ ነው ፕራንክ ነው ማለት ነው። በቃ ይሄው በቃ እሺ ለማንኛውም ፋሚሊዎቻችን ምን አይደለም፣ በጣም ይቅርታ ተቀይማናለች። አስቀይምካት እግዚአብሔር ነው። በቃ ምግብም አልበላም፣ ይቅርብኝ። ይቅርታ በእናትህ ይወደድ። እሺ ማለት ሩታ ነይማ፣ እንዴ ነይ ነይ፣ ይቅርታ በላት። እሺ የምር መድኃኒዓለም አውቄ ነው እኮ አንተ እኮ እያስደነገጥካት ታዲያ ያመጣሁት እንደዚህ ይዤ እግሯ ላይ ነው እኮ እሱን ተው በቃ። እሺ አስቀምጠው እንግዲህ ሞት በግዜ የምርም እያስደነገጥከኝ ነው አንተ። ነይ ማማ ነይ፣ የምር ነይ ነይ ማማዬ፣ የምር ይቅርታ ልጠይቅሽ ፈልጓል። አታካብድ፣ ቀለል አድርገህ ይቅርታ በላት። ይቅርታ በቃ ችግር የለም። የምር ለእንትን ብሎ ነው። እሺ ግን እንዳታስደንግጠኝ እሺ። ሌላ ቀን አይደለም እንጂ ይስበራ ከፍታ ጀራ ነው የመጣው። ዩቲዩብ ከፍቼለት ነው። እንደገና ደግሞ ዩቲዩብ ላይ እንደዚህ አይነት አዘጋዘግ የሆኑ ቀልዶችን ይሰራልና ማማዬ ልጁ ማለት ነው ቀን ሙሉ ሲያስቀኝ ነው ሙሉ ከሱ ጋር ሲሆንና ሪል ላይ እንደዚህ ባረክ ትፈራለች። አትተዋሚሩ እግዚአብሔርን ተው። እሺ ለማንኛውም ፋሚሊዎቻችን ሀሚሩ ማለት ልክ እንደዚህ በቃ ቀን ሙሉ ንፍር ሲያደርገን የሚውል ልጅ ነው። ስለዚህ ሁላችሁም ሰብስክራይብ አድርጉት። ማማዬ አዲስ ቻናል የከፈትኩለት ከቡታጀራ ነው የመጣው። የኛ ደግሞ ምርጥ ጓደኛችን ነው። አንቺ ላታውቂው ትችያለሽ። ምናልባት የሆነ ጊዜ ላይ ከሀይሚ ጋር ቪዲዮ አሰርቼው ነበረ። አንቺ አላየሽውም፣ የቆየ ቪዲዮ ስለሆነ እና ለማንኛውም ሰብስክራይብ አድርጉት፣ አበረታቱት። ያቺን ይቅር። እሺ እንደዚህ ግን ቆሌን ገፋችሁኝ፣ እግዚአብሔር ይቅር አይበላችሁ ለማለት ይቀብለኛል። እሺ ፋሚሊ አሚሩን አይደል ስሙ ያልከኝ? አሚሩን አበረታቱት፣ ሰብስክራይብ አድርጉ ቻናሉን እየተቀላቀላችሁ። እንግዲህ ስላስደነገጡኝ የማወራው ጠፍቶብኛል እውነት ለመናገር እና ሰብስክራይብ ያደርጋችሁ ተቀላቀሉት። እና ለማንኛውም ፋሚሊዎቻችን ሀሚሩ አመሰግናለሁ ብላቸው። በጣም በጣም ከልብ ነው አመሰግናለሁ። ሰብስክራይብ አድርገውሃል፣ ያደርጉኛልም ካሁን በኋላ። ስለዚህ በቃ አመሰግናለሁ ብለህ በጣም ነው አመሰግነው። ወዳቸዋለሁ። ያው ጠጋ ጠጋ እያላችሁ እንግዲህ አትራቁት። ከዚህ በኋላ ቪዲዮ በለቀቀ ቁጥር ተመልከቱት እንላለን። እንወዳቸዋለን።